ክቡራትና ክቡራን ጥላቻ በጣም መጥፎ ነው። ሰው ውስጡ በጥላቻ ከተሞላ እያየ ይታወራል፣ እየሰማ ይደፈናል። እየዳሰሰ ሙቀቱን ቅዝቃዜውን መለየት ያቅተዋል። ትላንትና ክብርት ከንቲባ አዳነች አቤቤ የአዲስ አበባ የፊንፊኔ ከንቲባ አንድ መድረክ ላይ አንድ ሀሳብ ወይም ደግሞ አንድ የሰራችውን ወይም የከተማ አስተዳደሩ የሰራውን ስራ ስትገልጽ ነበር። እሱን አድንቄ እኔም አንድ ቪዲዮ ሰርቼ ነበር። ይሄ ሰርፕራይዝ ነው። በሰበር ዜና ሊነገር የሚገባው ታላቅ ስራ፣ ኢትዮጵያንም ስሟን ከፍ የሚያደርግ ነው ብዬ ተናግሬ ነበር። አሁንም ደግሞ አለው በኢትዮጵያ ታሪክ እንዲህ ያለ ስራ ተሰርቶ አይታወቅም። ኢትዮጵያ በጎዳና ተዳዳሪ ከተሞቿ በስደተኝነት በረሃብተኝነት የምትታወቅ አገር ናት። ዛሬ የጎዳና ልመና ለማስቀረት ሰው ለእንጀራ ወይም ለዳቦ ብሎ አስፋልት ላይ ቆሞ በየማብራቱ ሕፃን ተሸክሞ አካል የጎደለውም አካሉን እያሳየ እንዲሁ ደግሞ ደና የለበሰውም ሲቸግረው ዳቦ ግዛልኝ የተለመደ ነው። የጥቂት ከወራቶች አመት የማይሞላው ነገር ነው። እዚህ ከተማ አሁን ይሄ ነገር እየተቀረፈ ከመጣ ሁላችንም የምናውቀው ነው። አዲስ አበባ ውስጥ በተለያዩ የክልል ከተሞች ዛሬ በክብርት ከንቲባ ስለሚተዳደረው አዲስ አበባ ነው የምናወራው። ክብርት ከንቲባ ለምግብ ልብ በሉ ለሚበላ ለምግብ ተብሎ አስፋልት ላይ ተቆሞ የሚለመንበት ጊዜ አልፏል ብላ ተናግራለች። አሁን ምንም ምክንያት የለም አስፋልት ላይ ቆሞ ለዳቦ ቸገረኝ ለምግብ ቸገረኝ የሚባልበት ወይም ለምበላው ለምሳዬ ቸገረኝ የሚባልበት። አሁን አድራሻ አዘጋጅተናል። በንጽህና ታጥቦ ንጹህ ወንበር ላይ ቁጭ ብሎ ምሳውን በልቶ ተዋውቆ ተጫውቶ ሰው ወደ ቤት የሚሄድበትን በርካታ ቦታዎች ላይ የመመገቢያ ስፍራ አዘጋጅተን ገንብተን ብለን ይሄውና ብላ ከነምስሉ ሁሉን ነገር አይተናል። ይሄን አድንቄ ሳበቃ ይሄን እያወራን ከተማው ይሄን እያወራ አገር ስለዚህ ባርና ቆት እያወራ ማታ አንድ ቪዲዮ ደረሰኝ። ቪዲዮው የተቆረጠ ነው። ዋና ነጥቡ ደርሶኛል። የቪዲዮዎቹ ባለቤቶች ጸረ ኢትዮጵያ፣ ጸረ መንግስት፣ የሻዕቢያ የግብፅ ተላላኪ የሆኑ ከአውሮፓና ከአሜሪካ ተሰባስበው ወደ ሀገራችን ፕሮፓጋንዳ የሚነዙ መርዝ የሚረጩ ታጥቀው መንግስትን በጠመንጃ ለመገልበጥ የሚታገሉትን በሀሳብና በገንዘብ የሚደግፉ ሰዎች የሚያቀርቡት ፕሮግራም ወይም ዜና ላይ ተቆርጦ የተላከልኝ ነው። እዛ ዜና ላይ ማንን አያለው? የሰላማዊ ፖለቲካ አራማጅ ነኝ የሚል ወይም መምህር ነኝ የሚል አቶ አበበ አካሉን ነው። አበበ አካሉ አዲስ አበባ እንዳለ አውቃለሁ። አበበ አካሉ ፖለቲከኛው ወይም መምህር ነኝ የሚለው ክብርት አዳነች አቤቤ የሰራችውን ሲያጣጥል እንደው ለይስሙላ ለፖለቲካ ተብሎ እንጂ በዚህን ያህል ደረጃ የተሰራ ነገር የለም ብሎ አንድ ሁለት ቦታ ጠቅሶ ሲያጣጥል አየሁት። እኔ ለዚህ ሰው አንድ ጥያቄ አለኝ። ምክንያቱም ራሱም እኔም ችግርተኛ ነኝ፣ በጡረታ ነው የምተዳደረው፣ ሁላችንም ነው በየቤታችን የምንቸገረው የሚል ነገር አንስቷል። ክብርት አዳነች አቤቤ ወይም ከንቲባ አዳነች አቤቤ የተናገረችው አሁን አስፋልት ላይ ቆሞ ለዳቦ ለምሳ ለእንጀራ ቸገረኝ ማለት ልመና ለምግብ ልመና ይቁም፣ በቃ ይሄንን የሚደረግበት ምክንያት የለም፣ የመመገቢያ አዳራሽ አዘጋጅተናል ነው ያለችው እንጂ የኑሮ ውድነት ያስቸገረውን ወይም ደሞዝም እያለው ጡረታም እያለው ስራም እያለው
የኑሮ ውድነት ያስቸገረው ሁሉ መጥቶ ይብላል አለችም። ጎዳና ላይ ስለሚለምኑ ሰዎች ነው ያወራችው እንጂ በመላ ኢትዮጵያ ስላሉ ዜጎች እኔ ደግሼ አባላለሁ አላለችም። ይሄን አሜሪካም አውሮፓም ላያደርግ ይችላል። ሁሉም በየከተማው በየአስተዳደሩ በየክልሉ ይሄን እንዲያደርግ ግን አዲስ አበባ ትልቅ ምሳሌ ሆኗል። በዛ ላይ ደግሞ ክብርት አዳነች አቤቤ እንዲህ ባትልም ማለት ሁሉም ይምጣ ስራ ያለውም የሌለውም ይምጣ ባትልም መጥቶ የተከለከለ አለ ወይ ነው? ርቦኛል ብሎ የተከለከለ አለ ወይ? ለራስ ለአቶ አበባ ካሉ ሄደ አይ ከቀበሌ ወረቀት አምጣ ወይም የችግረኛ ወረቀት አምጣ ደብዳቤ አጽፋ አምጣ ተብለሃል። ለምን ሄዳ አትበላ? ምን ችግር አለው? ለከበደ ለአበበ ለፈይሳ ለበሽር ተብሏል እንዴ ብላለች አዳነች። እዛ ምግብ ማዘጋጃ ቦታው እነከሌን እንጂ እነከሌን አላስገባም ብሏል አላለም። እኔ አንተም የፓርቲዎችህም አባላት ሊቀመንበሮቹን ጨምሮ ከቸገራችሁ ሂዱና ብሉ። ብልጽግና ለዚህ ችግር የለበትም። የክብርት ከንቲባዋም እከሌ ይምጣ እከሌ ይብላ እከሌ አይብላ ማንም የቸገረው ሰው ጎዳና ላይ ቆሞ ስለ ምግብ መለመን የለበትም። ይኸውና በንጹህ ሁኔታ አዘጋጅተናል ሄዶ በነፃ ይመገብ ነው ያለችው። እና ባልተከለከልክበት ሄደ ባላጣህበት ባልተመለስክበት ልክ ምንም እንዳልተሰራና ለፕሮፓጋንዳ ተብሎ የተወራ አስመስለ እዛ ሚዲያ ላይ ያቀረብከው ነገር በእውነት ያስተሳስባል። እንዲህ ያለ ፖለቲካስ ምንድነው ጥቅሙ? ምንድነው ጥቅሙ? መዋሸት ነው እንዴ ፖለቲካ? አንድ ቦታም ይስሩ ሁለት ቦታም ይስሩ አንተ እንዳልከው 10 ይሰራ 100 ይሰራ ተምሳሌትነቱ ተነሳሽነቱ የሚደነቅ ከዛች ረሃብተኛ ከተባለች አገር ሰው ለምግብ ለምን በሚሰደድባት በሚያልቅባት አገር ላይ ዛሬ ሚሊዮን ተማሪዎችን እኮ አዲስ አበባ ውስጥ የሚቀልብ እኮ መንግስት ነው። ሚሊዮን ተማሪዎችን ደብተር የሚገዛ ቦርሳ የሚገዛ መንግስትና አገር ሆነናል እኮ እንዴ! እንዴት ስለ ጥቂት አረጋውያን መንገድ ላይ በአካል ጉዳተኞች መንገድ ላይ የሚለምኑትን ምግብ ማብላት እንደ ምንድነው እንደ ውሸት ልትቆጥረው ቻልክ? ከዛ በላይም እኮ ሚሊዮን ተማሪዎች እኮ እየበሉ ነው። አቶ አበበ እያስተማረ እኮ ነው መንግስት እየቀለበ። ይሄን ያለማድነቅ እኔ በእውነት ሁላችንም የሆነ የአእምሮ ችግር የተዛባ ነገር ከሌለ በስተቀር ሌላ ሊባል አይችልም። እና ይሄ ፈንዳመንታል በጣም የሚያስገርም ራዲካል ቼንጅ ነው። ክብርት ከንቲባ በዚህ ላይ ሐውልት ሊሰራላት የሚገባ ሰው ነበረች። ናትም ይሆናልን ብዬ ተስፋ አደርጋለሁ። እኔ ተራ አድናቂ አይደለሁም፣ ፖለቲከኛ ነኝ። የሚዲያ ሰውም ነኝ። ተራ ይሄ አጨብጫቢ አይደለሁም። ይሄ ሀቅ ነው። ምድር ላይ ያለ ነው። የተደበቀ ላብራቶሪ ውስጥ ያለ አይደለም። መላ የከተማችን ህዝብ የሚያውቀው ነው። እንዴት ነው ሚዲያ ላይ ተወጥቶ ምንም እንዳልተሰራ የውሸት እንደሆነ ተደርጎ የሚወራ? ያውም ፖለቲከኛ ነኝ መምህር ነኝ ከሚል እኔ በጣም አዝኛለሁ። ሌላ ቲክቶከር ይሄንን ቢል ምንም አይመስለኝም ነበር። እኔ ከአቶ አበባ ካሉ ይሄን ሰማ አፈርኩ። ያውም ደግሞ የኢትዮጵያ መንግስት በጠመንጃ የሚጥሉትን ኃይላት በሚደግፉት ሚዲያ ላይ ወጥተ ኢሌጋል የብጥብጥ ሚዲያ ላይ ወጥተ ለማንኛውም ውሾቹም ይጮሃሉ ግመሉም ይሄዳል የሚለውን የአፋሮችን ተረት ጋብዣለሁ። አንተም በርታ። የከተማው አስተዳደርም ብልጽግናም እንደ ብልጽግና ክቡር ዶክተር አብይ የዓለም የሰላም ሎሬት ኢትዮጵያን ወደፊት እንደ ሮኬት እያበረሯት ነውና እኛ እዛ መርከብ ላይ ነን። ሌሎቻችሁ ማልቀስ መብታችሁ ነው፣ ዲሞክራሲ ነውና። አመሰግናለሁ።